ሰላም ሰላም እንደናችሁ 20 አመት ቆይተሻል እድሜ ስንት ነው ምናምን የምትሉ አላችሁ። እንግዲህ እድሜው መገመት ነው። 20 አመት ከቆየውኝ እድሜው መገመት ነው። 20 አመት እስቲ እዚህ ኮሜንት ላይ እንደኔ ረጅም አመት አረብ ሀገር የቆያችሁ ሰዎች እስቲ በኮሜንት ላይ እስከ ስንት ቆያችሁ የሚለው ሁላችሁም ኮሜንት በመጻፍ እስቲ የኔ ሞራል ለመደገፍ ጻፉልኝ በኮሜንት ማለት እኔ እንዴት ይሄን ያክል አመት ኖርኩኝ በማለት ትንሽ ይረብሸኛል። እኔ ስመጣ እዚህ ሀገር ላይ ዱባይ ነው የመጀመሪያ ማገሬ። ከዛም አለቀኩትም ከሩዙ ጋራ የሆነ ነገር አብረው ያበሉናል መሰለኝ። ብራቸውም ከዚህ ሀገር አይወጣም እኛም አንወጣም፣ ያው ምርኩዝ ይዘን ካልሆነ በስተቀር ማለት ነው። የኔ የሚያሳዝነው እዚህ ሀገር 20 አመት መቀመጤ ብቻ ሳይሆን ወጥቼ የራሴን ስራ ያለ መስራቴ ትንሽ የሚረብሽኝ ነገር ማለት የሰው ልጅ መጥቶ በ2 አመት በ1 አመት የራሱን ስራ ሰርቶ ተቀይሮ ሳይ ዋይ ይላለሁኝ። እኔ ለምን ከሩዙ ጋራ ምን አድርገው ነው ያሰጡኝ ከሰው ኩሽና እንዳልወጣ የራሴን ቢዝነስ እንዳልጀምር ለምን እነሱ ኩሽና ረጀው በሚለው ነገር በጣም የሚረብሸኝ ነገር ነው በእውነት ለመናገር። እኔ ስመጣ እዚህ ሀገር ላይ የምታውቁታላችሁ 500 ድርሃም ነበረ ኮንትራት የምትፈራረሙት 500 ድርሃም ማለት ነው። እሱን ከዛን ስትመነዝሩት ደግሞ በዚህ ሀገር አንዱ ድርሃም ወደ ኢትዮጵያ ስንት ነበረ መሰላችሁ? አንዱ ድርሃም 2 ብር የኢትዮጵያ ነበረ። እግዚአብሔር ምስክሬ ነው። የምታውቁ እንግዲህ በእኔ እድሜ የመጣችሁ ሰው ታውቁታላችሁ። እና እድሜ በስንት አመትሽ መጣሽ ነው ምናምን ለምትሉት ገምቱት፣ ችግር የለውም ገምቱት። ፊልተሩን ላንሳላችሁና እድሜን ጃጅ ታረጋላችሁ። ዞሮ ዞሮ የኔ እድሜ ማተር አያረግም። ምክንያቱም እኔ ምናልባት በዛ እንጂ ተኔ የሚቀራረብ ይኖራል ብዬ ተስፋ አረጋለሁ። ብቻ እግራችሁ አረብ ሀገር ይርገጥ እንጂ አትወጧትም፣ በምንም ታምር አትወጧትም። እኔ እንደዛ ነው የታየኝ። ጓደኛዬ ትዳር አላት፣ በምን መስለ ትዳር አላት። እንደው ተጣልተው ምናምን ራሱ እኔ ነኝ ያስታረኳቸውና በጣም ጥሩ ትዳር አላት። ግን ኢትዮጵያ ተረጋግታ መቀመጥ አልቻለችም። ሁሉ ነገር ተሟልቷላታል። ምን አረብ ሀገር የምታያስ ሁሉ በሙሉ ተሳክቶላታል። እግዚአብሔር ክብሩን ይውሰድ። ግን እሷ መቀመጥ አትፈልግም። በቃ ምድሩ ሁሉ ነው የሚናፈቃት። ተረጋግታ ኢትዮጵያ መቀመጥ አትፈልግም። የሆነ ነገር አለ ማለት ነው። ብራቸውም እንዳይወጣ እኛም እንዳንወጣ እኔ አላቅም። ስለዚህ እስቲ ከኔ ጋራ ተቀራራቢ እድሜ እስቲ ስንት አመት እናንተ ኖራችሁ የሚለውን በኮሜንት አስቀምጡልኝ ማለት ነው። አይገርም? እና ለማንኛውም ሁላችንንም እግዚአብሔር አምላክ ይርዳን፣ በእውነት ይርዳን። ብቻ የሆነ ነገር ያድርግልን ማለት ጠዋት ለመነሳት ትግል ነው። እውነት ለመናገር በቃ እኔና እንቅልፍ በድብድብ ነው የምንነሳው፣ በድብድብ በቃ የዛኔ ጠዋት ላይ ያለ ድካም በቃ ትንሽ ሻይ ጠጥቼ እስከምነቃቃ ድረስ ያለው ድካም ልነግራችሁ አልችልም። ግን እግዚአብሔር ይመስገን ስለ ሁሉም ነገር። ሰውነት ያልቃል፣ ይደክማል። እና አበዛውባችሁ ሪካርድ። እስቲ ጻፉልኝ፣ እውነት ለመናገር ጻፉልኝ። እስኪ እንዲጽፉልኝ ይፈልጋሉ በቃ